ባለፈው ደሃ ብለህ ማለት ነው ኮሜንት ላይ ጻፍኮልሽ አይታል የሚቀመጥበትን ወንበር አይቷል። በህይወት እናት ከእናት ማጸን ከወጣ ጀምሮ እንደዚህ አይነት ወንበር ላይ ተቀምጠህ ታውቃለህ? እኔ እኮ አውቄ ነው ማንነትን ጸጥ ብዬ ዝም ብዬ ማለት ነው። ምክንያቱም ኢትዮጵያ ውስጥ ደሃ በሞላ አገር ውስጥ ሀብታም ብዬ ራሴን አክት ላለማድረግ ፈልጌ ነው። ገባ? ምን አባታሽ ቃብጣለህ? የሆነ ዱካ ካም የሆነ ወንበር ላይ ዱካ ላይ ተቀምጠ ምናምን እኔ እኮ ወላይታ ሲሄድ እዚህ ትራንስፖርት ላይ ምናምን ያየሁት ይሄ ትፍ ሲጫን እንትኖቹ ሹፌሮቹ የሚያስቀምጡበት ወንበር ላይ ተቀምጠ አንተ የደሃ ልጅ ምናምን ወንበር ትላለህ እንዴ? ወንበር ላይ መቀመጥ እኮ እዚህ ትልቅ ነገር አይደለም። አይቷል ተቀመጥኩበት ወንበር ይታያል። ይሄ እኮ 1.5 ሚሊዮን ብር የተገዛ ወንበር ነው። ይኸውልህ ምስክሮቹ ያለ አጠገብ ቁጭ ብሎ ያዩኝ ነው። ኧረ ተው፣ እኛ ሀብታችን ለማውራት አልፈለግንም፣ ግን ሳልፈልግ እንዳወራ እያደረጋችሁ ነው። በዚህ አጋጣሚ ይኸውላችሁ ሳይኖር ራሳችሁን የምትክቡ እኛ ሰፈር ያላችሁ እነ ሚስተር ኤክስ እንደ ሀብታም አክት የምታደርጉት ስፔሻሊ የሀብታም ልጆች አማርኛ የምታቆላምጡት ስምሽ ማን ነው? ሄርሜላ ስምህ ማን ነው? ያብስራ ምናምን ያቢ እያላችሁ አማርኛ የምታቆላምጡ ካልቸራችን በሙሉ ገደል ምትከቱ ግባና ኮሜንት አድርግ። ምን አባት ታመጣለህ? እና በዚህ አጋጣሚ ማለት ነው ኮሜንት ላይ ገብታችሁ እንወዳለን እንድትሉ ጠይቃለሁ። ስቀልድ ነው። ይሄ ወንበር ማለት ነው ተዛዝ የሰው ቢሮ ገብቼ ነው። ይሄ ወንበር አይደለም፣ ሀብታምም አይደለም። ታንክ ዩ ቬሪ ማች።